አሜን። እግዚአብሔር ይባርከነ ወይስሐለነ። አቤቱ ጌታ ሆይ ሕዝብህን አድርስን እንባ። አቤቱ ጌታ ሆይ ሕዝብህን አድርስን እንባ። አሜን። አቤቱ ጌታ ሆይ ሊቃውንትህን አክብር፣ ሕዝብህንም አድርስን እንባ። እስከ ዘላለሙም ጠብቃቸው፣ ከፍ ከፍ አድርጋቸው። አንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የእግዚአብሔር ቤዛ የሚሆን ቅድስት ቤተ ክርስቲያናችንን ከመከራ ከፈተና ጠብቃ። አሜን። ለነገሥታትና ለመኳንንት ለንጹሕ ወገን ቅዱስ ለሆነ ማደሪያ መጸለያ ንስሐ መግቢያ ትሆን ዘንድ ያዘጋጃል። በዚህች ቤተ ክርስቲያን ተሰብስባችሁ የቆማችሁ የጸለያችሁ የቀደሳችሁ ያስቀደሳችሁ አስራታችሁን መባችሁን ስዕለታችሁን ሁሉ የሰጣችሁ ልዩ ልዩ ስጦታችሁን ሁሉ እግዚአብሔር ይቀበልላችሁ። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን የተቀበላችሁ በማወቅም ሆነ ባለማወቅ የሰራችሁትን በደላችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊው እግዚአብሔር አብ ልጁ በድንጋሌ ሥጋ በድንጋሌ ሕሊና እትብት የምትሆን የማርያም ልጅ ኢየሱስ ክርስቶስ ያለፈውን በደላችሁን ሁሉ ይቅር ይበላችሁ። ከሚመጣውን በደል ይጠብቃችሁ ይጠብቀን ለዘላለሙ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናንና ምእመናት በየስማችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ 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 እመቤታችን ስለ ቅድስት ድንግል ማርያም ብሎት ይበረን እንተ እግዝእትነ ማርያም መሐረነ ክርስቶስ እግዝእትነ ማርያም እግዝእትነ ማርያም መሐረነ ክርስቶስ በማሰብ በመናገር በመስራት በእውቀት ባለእውቀት በስህተት በግድፈት በቀን በሌሊት የሠራነውን በደላችንን ሁሉ እግዚአብሔር ይቅር